ወስካ እሰራላችኋለሁ ማለት ነው። ያ እንግዲህ እኔን ኮንታክት ያደርጉኝ ሰዎች አሉ። ባዶናይ በኩል ማን ማስታወቂያ ማሰራት የሚፈልጉ ሰዎች፣ ስለዚህ ባዶናይ ፋውንዴሽን በኩል ሀርት ቱ ሀርትን መርዳት ትችላላችሁ ማለት መርዳት ትችላላችሁ። ከዛ ውጪ ማስታወቂያውንም ያው ይሰራላችኋል ማለት ነው። ብቻ እናንተ ዝግጁ ሁኑ ህፃናቶችን ለማገዝ። የዜልም ምናምን ዜል ቁጥራችን ይኸው +1202 594 41 46 ዜል አካውንታችን ነው። ዶኔት በማድረግ የብዙ ህፃናትን ህይወት መታደግ ትችላላችሁ ጋይስ። አንድ ልጅ ስፖንሰር ማድረግ የምትፈልጉ ከሆነ፣ ሁለት ልጅ ስፖንሰር ማድረግ የምትፈልጉ ከሆነ ደግሞ ስልክ ቁጥር እንትና በውስጥ ሜሴጅ መጻፍ ትችላላችሁ። በአዶናይ ፋውንዴሽን ቲክቶክ አካውንት ሜሴጅ መጻፍ ትችላላችሁ። ይሄን ያክል ልጆች ስፖንሰር ማድረግ እፈልጋለሁ ብትሉኝ እኔ ራሴ የሚገርም ቪዲዮ ሰራላችኋለሁ። ማስታወቂያ ማለት ነው ለካምፓኒያችሁ። ወይ ምን እሱ አረ ግን አሪፍ ነው የሚመስለው ከኛ ጋር ሲታያ ይታያል እኮ ክሊር እኮ ነው። ካሜራ አስተካክለው አይታይም። ሜቢ የኛ ኔትወርክ ፈጠን ያለ ስለሆነ እዩ። የት አካባቢ ነው ያላችሁት ጋይስ? ሜቢ ኔትወርክ ጥራት ሁሉም ነው እንደዛ የሚሉት። እስኪ ኢትዮጵያ ያላችሁ እስኪ ይታያችኋል? እዚህ በጣም ክሊር ነው ያለው እንደው If you can't feed 100 people, then feed just one. Mother Teresa, I got me above. Yes. Then it's like if you can't feed 100 people, then feed just one. Just one. በየአቅማችን ነው ሁላችን ነው። Mother Teresa አለቻለችው። ታዲያስ አረ ይታያል። አሪፍ ነው። አይ ይታያል። የራሳቸው ኔትወርክ ነው። የራሳቸው ኔትወርክ ይሆናል ጋይስ። ክሊር ነው። ከየት ካንተ ነው አካውንት ጆይን አድርግ ነው ሀርት ማን ጋር ያለው አካውንት ምን ይዘጋ ነው ወይ? እሺ ሀርት ይኸው እንትን አድርጉ፣ አክሰፕት አድርጓቸው፣ ሪኩዌስት ላኩና አክሰፕት አድርጓቸው በዛ ላይ ማለት ነው። የዜል ስም አለው እንዴ? ስልኩን ታይፕ ሲያደርጉት እኮ ዜሉ ይወጣል። ቋይቶ ለቀየረው ዜል ቁጥሩ ስሙ የሀርት ወርት ነው። ሀርት ወርት ነው። የዜል ስም ምንድነው ላላችሁ፣ የዜሉ ስም ሀርት ወርት ነው። ሀርት ወርት የሚል ይወጣል ስሙ ማለት ነው። ብዙ ጊዜ